በሶስት ሴክሽን ዛሬ እናየዋለን ማለት ነው። ሌትስ ስታርት። መጀመሪያ ዳታ አለ። ከዚህ ነው የምንጀምረው። ከዳታ ፋክተራችንን ጀምርና ከዛ በኋላ ሴሌክት እንላለን። ሴሌክት ካልን በኋላ እዚህ ጋር እንመጣና ሴሌክትድ ታስክ ፍሎው ሚድሊዮን እንበልና then ምንድነው ይሄኛን መርጠን ቀጥታ እንሄዳለን ማለት ነው። ሴሌክት እንለዋለን። ከዛ በኋላ ከመረጠን በኋላ አሁን ኔክስት የምናደርገው ነገር ኒው እንደ አዲስ እንጀምርና አዲስ ዳታ ለማምጣት ሌክ ሃውስ ወደ ዳታችን አምጥተን ደግሞ የምናስቀምጥበት ሌክ ሃውስ ይኖረናል ማለት ነው። ሌክ ሃውስ ከዛ ሌክ ሃውስ ደግሞ ስም እንሰጣለን ማለት ነው። ስማችን እንጽፋለን ሌክ ሃውስ ስማችን ከሰጠን በኋላ ክሬት ስንለው ሌክ ሃውሳችን ውስጥ ምን ይሆናል ክሬት ይሆናል ማለት ነው። ቀጥታ ወደ ዳታ ፋክተሪ ወርክ ስፔሳችን ሄደን ከዛ ሃይ ቮሉም ያለው ዳታ ማለት ዳታ ፒፕላይኑን ክሬት እናደርገዋለን። ዜንስ ያን ፒፕላይን ኔሙን ስሙን ከሰጠን በኋላ ከዛ ክሬት እንለዋለን። ከዛ በኋላ ዳታውን ኮፒ እንዴት ኮፒ እንደምናደርግ ነው የምናየው ማለት ነው። let us go to and then sample data ነው ለአሁኑ ኬዝ የምንጠቀመው that is the public ማይክሮሶፍት ራሱ እንደ ሳምፕል ያስቀምጣችሁ ዳታዎቹ ከዛ አንዱ the public holiday ዳታ ነውና እሱን ተጠቅመን እንሰራለን ማለት ነው። next ከዛ በኋላ ደግሞ ወደ ዋን ሌክ ላይ ክሬት አድርገን ነበር አይደል? ዋን ሌክ ወርክ ስፔሳችን ወደዛ እንዲሄድ ነው የምናደርገው ማለት ነው። ዴስቲኔሽናችን እዛ ነው። ከዛ ዴስቲኔሽን ጋር ምን ብለን ነው ስም የሰጠነው? ቅድም ቢል ዳታ ሌክ ብለን በሰጠነው ስም ኮኔክት እና ዴስቲኔሽናችን የሚሆነው እዛ ጋር ነው። ክሬት አደረገን ዳታ ሌክ ሃውስን ክሬት ካደረገን በኋላ ወደ ዴስቲኔሽኑ እንዲሄድ መናገር አለብን ኮፒ የምናደርገው ዳታ። እዚህ ጋር ፋይሉን እንጽፋለን። እዚህ ጋር ፋይል ኔም እንስጠውና ሆሊዴይ CSV ዳታ ነው። ሴሌክት እናድርገው። መርጅ እንበለውና ሌትስ ጎ። እዚህ ጋር ደግሞ the configuration type that ነን እናድርገውና እዚህ ጋር delete text ካደረገን በኋላ ምክንያቱም ያ CSV ፋይል ፎርማት ስለሆነ ማለት ነው next እንለዋለን። ከዛ በኋላ save and run እንለዋለን። here it is እዚህ ጋር ዴስቲኔሽኑን ቅድም እንደነገርነው ይሄ ዴስቲኔሽናችን ነው። ዳታው የዳታ ወደ ዳታ ሌኩ የሚሄድበት ዴስቲኔሽናችን ነው። ቫሊዴሽኑን ቼክ እናደርገዋለን። ምክንያቱም ፒፕላይኑ ኮሬክት መሆን አለመሆኑን ቼክ ለማድረግ ቫሊዴት እና then run እንለዋለን። አውቶማቲካሊ ራን ያደርጋል። around here successed ብሏል እዚህ ጋር ማለት ነው። ዳታ ወደ ዳታ ሌክ ሃውስ ውስጥ ገባ successed ይላል። እዚህ ጋር ገፍተን ስናየው ይሄኛው ፋይል ውስጥ እንገባለን። ሪፍሬሽ ስናደርገው ዳታውን ማግኘት እንችላለን ማለት ነው። here it is the holiday ዳታ ማለት ነው። በዚህ መልኩ ዳታውን ከአንድ ሶርስ እንዴት ኮፒ አድርገን ወደ ዴስቲኔሽኑ ማምጣት እንደምንችል ነው ዳታ ፋብሪክስ ላይ የምናየው ማለት ነው። ከዛ ይሄኛውን ዲሊት እናድርገው። ይሄንን ካየን በኋላ ኦሬዲ ይሄኛውን ጨርሰን the next part is ሳምፕል ዳታው ላይ እንግባና ኮፒ ያደረግነው ዳታ አለ። ከዛ በኋላ የሳምፕል ዳታ ሌላ እንፈልግና ይሄኛውን እንቀይረዋለን ማለት ነው። ያ ፎርማቱን ከዛ ፎርማቱን ከቀየርን በኋላ ኦኬ እንለዋለን። then validate and run and save and start እንለዋለን። ምክንያቱም ይሄኛው ፓርት ደግሞ ዳታ ትራንስፎርም እና ትራንስፖርት ለማድረግ በጣም እንጠቀምበት ፓርት ነው። let us go back to the data lake house then refresh አሁን ስናደርገው here it is ያሉ የሆሊዴይ ዳታው ማለት ነው። ሆሊዴይ ዳታውን በዚህ ፎርማቱ ያመጣልናል ማለት ነው። this is all about data factory ከአንድ ቦታ ዳታን ኮፒ አድርገን ወደ ሌላ ቦታ እንዴት ማድረስ እንደምንችል የሚያሳይ ነው ዛሬ ያየነው። ጥያቄዎች ካሉ አስቀምጡልኝ። እንድሰራ የምትፈልጉት ፓርት ካለ አስቀምጡልኝ።